Silva and will talk. Middlesbrough had no answer to the pace and power of this oh so talented team. በ19ኛው መቶ ክፍለ ዘመን መጨረሻ በእንግሊዝ ለንደን ከተማ ውስጥ በሚገኘው የሮያል አርሰናል የጦር መሳሪያ ማምረቻ ፋብሪካ ውስጥ የሚሰሩ ሰራተኞች የረፍት ጊዜያቸውን በአካል ብቃትና በእግር ኳስ እንቅስቃሴ ለማሳለፍ ቀላል እንቅስቃሴ ጀመሩ። ይህ እንቅስቃሴ አድጎ እንደ አውሮፓውያን አቆጣጠር በ1886 ዓ.ም በስኮትላንዳዊ የሜካኒካል ኢንጂነር ዴቪን ዳንስኪ እና ከሱ ጋር በነበሩ የፋብሪካ ሰራተኞች አማካኝነት ዳያል ስኮር የተባለ የእግር ኳስ ቡድን መሰረቱ። ስያሜውንም የተወሰደው በፋብሪካው ውስጥ በነበረው የሥራ ክፍል ስም ነበር። በተመሳሳይ ዓመት ክለቡ ታሪካዊ የመጀመሪያ ዋንጫውን ከኢስተርን ዋንደረርስ ጋር 6-0 በሆነ አሳማኝ ውጤት በማሸነፉ ለወደፊቱ የስኬት ጉዞ እንደ ትልቅ መንደርደሪያ ሆነለት። እንደ አውሮፓውያን አቆጣጠር ታህሳስ 25 ቀን 1886 በለንደን ውስጥ በሚገኘው ሮያል ኦክ ውስጥ ልዩ ስብሰባ ተካሂዶ የክለቡ ስም ሮያል አርሰናል ተብሎ እንዲጠራ ተወሰነ። በዚያን ወቅት ክለቡ የራሱ መጫወቻ ልብስ አልነበረውም። ነገር ግን ከኖቲንግሃም ፎረስት የመጡ የቀድሞ ተጫዋቾች ፍሬድ ቤርድስሊ እና ሞሪስ ቤተስ ወደ ቀድሞ ክለባቸው ደብዳቤ በመላክ መጫወቻ ልብስ እንዲላክላቸው አደረጉ። እንደ አውሮፓውያን አቆጣጠር 1891 ዓ.ም ፕሮፌሽናል የእግር ኳስ ክለብ በመሆን ወልዊች አርሰናል በመባል ተቀየረ። ከዚያም በ1913 ወደ ሃይበሪ በመዘዋወር አሁን የምናውቀውን አርሰናል ተብሎ ተሰየመ። ክለቡ በረዥም ታሪክ ውስጥ በርካታ ታላላቅ ስኬቶችን በማስመዝገብ በእንግሊዝ የእግር ኳስ ታሪክ ውስጥ የራሱን ልዩ ስፍራ መያዝ ችሏል። በተለይ በ1930ዎቹ ዘመን መጀመሪያ በታዋቂው አሰልጣኝ ሄርበርት ቻፕማን መሪነት ክለቡ የታሪኩን የመጀመሪያ ትልቅ ዋንጫዎች በማንሳት እንደ ኃያል ቡድን መታወቅ ጀመረ። ቻፕማን በዘመናዊ የጨዋታ ስልትና በጠንካራ አመራር ክለቡን ወደ አዲስ የስኬት ደረጃ አሸጋገረ። ከዚያ በኋላ እንደ አውሮፓውያን አቆጣጠር በ1971 ዓ.ም በአሰልጣኝ ቤርቴኒ መሪነት ክለቡ ታሪካዊ የሊግ ሻምፒዮንነትን ማሳካት ቻለ። በተጨማሪም በ1989 እና በ1991 ዓ.ም በአሰልጣኝ ጆርጅ ግራሃም ስር ክለቡ እንደገና የሊግ ክብርን በማንሳት ወደ ከፍተኛ የውድድር ደረጃ ተመለሰ። ይሁን እንጂ የክለቡ እጅግ አስደናቂና የማይረሳ የስኬት ዘመን የጀመረው በ1996 ዓ.ም ታዋቂው ፈረንሳዊ አሰልጣኝ አርሰን ቪንገር ክለቡን በተረከበበት ጊዜ ነበር። ቪንገር ክለቡን በዘመናዊ የጨዋታ ፍልስፍና፣ በፈጠራ ስልትና በወጣት ተጫዋቾች ልማት በመቀየር ከአውሮፓ ኃያላን ክለቦች መካከል እንዲጠቀስ አደረገው። በተለይም እንደ አውሮፓውያን አቆጣጠር በ2003-2004 ዓ.ም የውድድር ዘመን ክለቡ አንድም የፕሪሚየር ሊግ ጨዋታ ሳይሸነፍ ዋንጫውን በማንሳት ኢንቪንሲብል በሚል ታሪካዊ ስም ተቀምጧል። May the 15th, 2004, history has been made. One of the greatest achievements since English football began. Arsenal have gone through an entire... ይህ ልዩ ስኬት በእንግሊዝ እግር ኳስ ታሪክ ውስጥ እጅግ ከፍተኛ ስፍራ ያለው ነው። በክለቡ ታሪክ ውስጥ በታላላቅ ስኬቶች በተጨማሪ አስቸጋሪ የፈተና ጊዜያትና ውድቀቶችም ነበሩት። በተለይም እንደ አውሮፓውያን አቆጣጠር በ2006 ዓ.ም ክለቡ ኤሚሬትስ ስታዲየም የተባለውን አዲስ ስታዲየም ለመገንባት በገባው ከፍተኛ የገንዘብ እድል ምክንያት ለረጅም ዓመታት ከባድ የፋይናንስ ጫና ውስጥ ገብቶ ነበር። ይህ የገንዘብ ጫና ክለቡ አቅም ያላቸውን ተጫዋቾች መግዛት ወይም በቡድኑ ውስጥ ማቆየት እንዳይችል አድርጎታል። በዚህም ምክንያት ክለቡ ከ2004 ዓ.ም በኋላ ለረጅም ዓመታት የፕሪሚየር ሊግ ዋንጫ ማንሳት ተስኖት ቆይቷል። እንደ አውሮፓውያን አቆጣጠር በ2019 ዓ.ም የቀድሞው የክለቡ ተጫዋች ሚካኤል አርቴታ የአርሰናል ዋና አሰልጣኝ ሆኖ ከተሾመ ወዲህ ክለቡ ታላቅ የዳግም መነቃቃትና የለውጥ ምዕራፍን ጀምሯል። አርቴታ ወጣትና ተስፋ ሰጪ ተጫዋቾችን በማስተሳሰር ቡድኑ በድጋሚ የአውሮፓና የእንግሊዝ እግር ኳስ ኃያል ክለብ እንዲሆን አድርጎታል። ይህ አስደናቂ የለውጥ ጉዞ ፍሬ አፍርቶ አርሰናል የ25-26 የእንግሊዝ ፕሪሚየር ሊግ ሻምፒዮን ሆኗል። ይህ ታሪካዊ ድል ክለቡ በ2004 ካስመዘገበው ድል በኋላ ለ22 ዓመታት የዘለቀውን የሊግ ዋንጫ ጥማት ያበቃበት ታላቅ ክስተት ነው።
የቡድኑ አስደናቂ የማጥቃት አጫወት፣ የተከላካይ መስመር ጥንካሬ እንዲሁም የጨዋታ የበላይነት በአሁኑ ወቅት ለማንኛውም ተጋጣሚ ቡድን አስፈሪና የማያባራ የበላይነት ያለው ድንቅ ስብስብ ሆኗል።